ፋሽን ነው ጊፍተር። ማንም እዚህ ምድር ላይ ትክክለኛ ጊፍተር ፈጣሪ ብቻ ነው። እሺ ለሁሉ ነገር ምንም ነገር ሳይጠብቅ ከኛ ሁሉ ነገር በነፃ ይሰጠን፣ ወደፊትም የሚሰጠን የሰው ጊፍተር የለም። እሺ ጊፍት ሲሰጠሽ ከአንቺ እሱ ከሰጠሽ በብዙ እጥፍ ይቀበልሻል። አሁን ላይሆን ይችላል፣ ነገ ላይሆን ይችላል፣ ከነገ ወዲያ ላይሆን ይችላል። የሆነ ሰዓት ግን ሂሳቡን ያወራርደዋል። ይህን እርግጠኛ ሆኜ ነው የምነግርሽ። የትኛውም ሰው እዚህ ምድር ላይ ምንም አይነት ነገር በነፃ አይሰጥሽም። ቲክቶክ ላይ ጊፍት ሰጠሽ፣ ሂሳቡን ያወራርደዋል። ካላመንሽ ቀን ጠብቂ፣ ጊዜ ይነግርሻል። በሆነ ነገር ያወራርደዋል። እመኚ። $500 ቢሰጥሽ $1000 አድርጎ ይቀበልሻል። ለምን? የዛሬ 10 ዓመት አይሆንም። የሚሰጥሽ ምክንያት ስላለው። ቲክቶክ ላይ ጊፍት ሰጠኝ እኮ እንትና ጊፍተርና ማንም ፈጣሪ ብቻ ነው በነፃ ምንም ከአንቺ ምስጋና እንኳን ሳይጠብቅ ሁሉን በነፃ የሚሰጥሽ። አንቺ ከሰው ሀገር ላይ ጊፍተር አምነሽ ሄድሽ አገር ቤት፣ ቤተሰቦችሽን እንኳን አላገኘሽም። ቲክቶክ ላይ ያወቅሽውን ሰው ጂኒ ይሁን ሰው ይሁን ቀንዳም ጂኒ ይሁን አታውቂም። የሄድሽ ቤቱ በምን ቃል ነው የሚገለጸው? ጓዶች ለህይወታችሁ ዋጋ መስጠትን እንዴት ነው የግራ ይገባል። ቲክቶክ ላይ ያወቅሽውን ሰው አምነሽ ቤቱ እንዴት ትሄጃለሽ? ህይወትሽ ቢጠፋስ? የሆነ ነገር ብትሆኝስ? በሽታ ቢይዝሽስ? በጣም ብዙ እህቴ፣ በጣም እኮ ብዙ ጣጣ አለው። የሆነ እርምጃ እኮ ስትራመጂ፣ አንድ ውሳኔ ስትወስኝ ከእሱ ጋር ተያይዘው ሊመጡ የሚችሉ ነገሮችን በሙሉ ማጤን አለብሽ። 10 ጊዜ ለክተሽ ነው አንዴ መቁረጥ ያለብሽ። አንቺ ሰው ሀገር የተሰደድሽው ከጊፍተር ጋር ለመጃጃል አይደለም። ሰርተሽ ተለውጠሽ ቤተሰቦችሽን ለማኩራት ነው፣ ለራስሽ ሆነሽ 10 ዓመት ስሪ፣ 5 ዓመት ስሪ። ዋጋ ያለው ነገር ይዘሽ ሄደሽ ትርጉም ያለው ነገር ላይ ህይወትሽን ማስገኘት ነው። ከዚህ ሰው ይሄ ሰውዬ ወንጀል እየሰራ መሆኑን በምን ታውቂያለሽ? ብዙ ቀይ መስመሮችን ስትጥሺ ነበር። ቅድም እኔ ቀይ ሳበራብሽ ቆይ ይሄ ምንድነው ስልሽ እያልሽ ታልፊ ነበር። አሁን እዛን ቀይ መስመሮች እያንዳንዱ እያሰመርኩ ነው መነግርሽ። እዚህ ዱባይ ሀገር ውስጥ ከሆነ የምትኖሪው አንቺ አካውንት ከፍተሽ እሱ ኦንላይን ስራ ይሰራል አልሽኝ፣ ገንዘብ እዛ ውስጥ ይገባል። አሁን ይኸውልሽ እዚህ ሀገር ውስጥ የምታደርጊው ነገር በሙሉ በቀጥታ ወደ አንቺ ነው የሚመጣው። በስምሽ ሲም ካርድ በስምሽ ካለ በስምሽ ያወጣሽው ሲም ካርድ ሌላ ሰው ለሌላ ሰው ለወንድምሽ እንኳን ከተጠቀመበት ብለሽ መስጠት የለብሽም። ለገዛ ወንድምሽ እንኳን በዛ ሲም ካርድ የሆነ ወንጀል ቢሰራ አንቺ ጋር ነው የሚመጣው። የሲም ካርዱ ባለቤት አንቺ ነሽ። አካውንት ከፍተሽ ሰውየው ኢትዮጵያ ነው ያለው ጊፍተር ነው ቲክቶክ ላይ የሆነ ስራ ልስራለሽ፣ ከዛም እንደሚሰራ እንኳን አታውቂም። አንቺ ወላሂ ስራ ነው አልሽኝ፣ ገንዘብ እዛ ውስጥ ይገባል፣ አካውንቱ ተዘጋው። በጣም ብዙ ትራንዛክሽን ሲገባ እና ሲወጣ ባንኮች ግዴታ አለባቸው፣ ደውሎ ይጠይቁሻል። ምንድን ነው በሰላም ነው? ወንጀል ነው መሰሪው? ማጅራት እየመታሽ ነው ወይስ ምንድን ነው? ከየት ነው የገንዘብ ምንጩ ይሉሻል። ማብራራት ካልቻልሽ ይዘጉታል፣ አለቀ። እነሱም ስለሚያስጠይቃቸው። ስለዚህ ይህ ሰውዬ መጥፎ ነገር እየሰራ ቢሆን የገንዘብ ምንጩ ማይታወቅ ከሆነ አንቺ እኮ ነሽ ዘብጥያ የምትወርጂው። ሰውየውን እኮ አያውቁትም እነሱ። ህይወትሽን አደጋ ላይ የጣልሽበት መንገድ በጣም አደገኛ ነው። የሽበት መንገድ ልጅነት ሊሆን ይችላል። እኔ እድሜሽ ስንት እንደሆነ አላውቅም፣ ግን አሁን ቆም ብለሽ እንድታስቢ ነው። ጭራሽ ይሄድሽ ይቅርታ ትጠይቂዋለሽ። ይህ ሰውዬ እኮ ቲክቶክ ላይ ጊፍት ሰጣልሽ። ጊፍት ሲሰጥ ጊፍተሮቹን ፎሎ አድርጉ ምናምን ይባላል አልሽ። እሺ ብለሽ ፎሎ አረግሽ። በውስጥ መስመር ወዬ ብሎ መጣ። ብዙ ሴቶችን ወዬ ብሏል ይህ ሰው። ስንት ሴቶች እንዳለ ታውቂያለሽ? ቁጥር የላቸውም። እና አንዳንቺ ኬክ እየላኩ ይቅርታ ብለው የሚለምኑት በጣም ብዙ ናቸው። ብቸኛዋ ሴት በህይወት ውስጥ ያለሽው አንቺ መስሎሽ ነው እንዲህ የምትለማመጪው? ሲያምርሽ ይቀራል። ይህን የስሜን እርግጠኛ ሆኜ ነው የምነግርሽ። የስሜን ያህል ሳልስት ነው የምነግርሽ። ይሄን አንቺ ብቻ አይደለሽም በህይወት ውስጥ ሴት ያለሽ፣ በጣም ብዙ ሴቶች አሉ በህይወት ውስጥ የሚጀነጅናቸው ቤቱ የወሰዳቸው። አንቺ እሱ ቤት ሄደሽ
የበላሽበት ጠረጴዛ፣ የጠጣሽበት ኤቭሪቲንግ ሁሉ ነገር ሌላም ሴት አድርገዋለች። ይሄ ሰው ለገበያ አቬለብል የሆነ ለሽያጭ አቬለብል የሆነ ወንድ ነው። ሴት ልጅን በገንዘቡ ለመግዛት የሚያስብ ቀሽም ወንድ፣ ጊፍተር ነኝ ብሎ ቲክቶክ ላይ ጊፍት እየሰጠ የሚያማልል ገብቶሻል። ይሄ ለገበያ የቀረበ ሰው ነው የምንለው። ማንም ሰው ና ብሎኝ በቀላሉ ሊያገኘኝ የማይችል በፈለገበት ሰዓት የትም ሊያገኘኝ የማይችል ሰው ከሆንኩ እኔ ለሽያጭ የቀረብኩ ሰው አይደለሁም ማለት ነው። ኤክስፔንሲቭ ነኝ ማለት ነው። ይህ ሰውዬ ቲክቶክ ላይ ፎሎ ያደረጉት ሙሉ ወይ የኔ ፍቅር እንዴት ነሽ እህትና ወንድ ምናምን እያለ የሚሞዳሞድ ከሆነ ለሽያጭ የቀረበ ሰው ነው። ገዝተሽዋል፣ አለቀ። በጥሩ ዋጋ ነው የገዛሽው። አሁን ከዚህ ሽያጭና ግዢና ሽያጭ መደዳ ውጪ እያልኩሽ ነው። ዋጋሽን አክብሪ። እናትና አባትሽ ልጄ ሰው ሀገር ስራ እየሰራች ነው ብለው ነው ተስፋ የሚያደርጉት በአንቺ። አንቺ ኢትዮጵያ ሄደሽ መተሻል። ቢያንስ ቤተሰቦችሽን እንኳን ሄደሽ አታገኛቸውም። ሌላው ቢቀር ልትመጪ ስትይ እንኳን በቃ ድንገት መጣው አይገርምም። እዚህ ምን ቤተሰቦችን አታያቸው። ምን አይነት ነገር ቢያስነካሽ ነው? እኔ የፈረድኩብሽ አይደለም እህቴ። እኔ አንድ ግለሰብ ነኝ፣ ልፈርድብሽ አልችልም። አቅሙም ስልጣኑም የለኝም። እንድታስተውይ ነው እየነገርኩሽ ያለሁት። አሁንም እየሄድሽበት ያለሽበት መንገድ ፈንጂ ነቅለሽ ነው እየተንቀሳቀስሽ ያለሽው። መለመን የለብሽም። አደጋ ነው። ቀይ መብራት ላይ ነው ያለሽው። እግዚአብሔር ከዚህ ህይወት ሊያስጥልሽ እየሞከረ፣ አንቺ ግን እሳቱን እየሄድሽ ለመያዝ እየሞከርሽ ነው። መጥፊያሽ ነው። ይቅርብሽ። አትርፎሻል ፈጣሪ። በአካውንትሽ እሱ ይሰራ የነበረው ስራ ወንጀል ቢሆን ኖሮ በጣም ብዙ አመት ነው የሚፈረድብሽ እዚህ ሀገር። የገንዘብ ማኒ ላውንደሪ ምናምን ልትባይ ትችያለሽ። ገንዘቡ ከየት መጣ? ምንድን ነው ምሰሪው? ገቢሽ ምንድን ነው? ትጠየቂያለሽ እኮ። እኔ ንገሯት በእናትህ። እዚህ ሀገር ያለው ህግ በጣም 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 የረቀቀ ነው። ልንገርሽ፣ እኔ በአካውንት የምትገባዋ እያንዳንዷ ገንዘብ ሪዝኗል፣ ምክንያቷን፣ ምን እንደምሰራ፣ ከየት እንደመጣ፣ ለምን ፐርፐዝ እንደመጣ እያንዳንዷን ነገር ቁጭ ነው ማድረግ። ልጠየቅ እችላለሁ። ይኔ ታይ ተደውሎልኝ የገንዘብ ከየት ነው የገባው ምንድን ነው ማብራራት ካልቻልኩ እዚህ ሀገር ቀልድ የለም። ስለዚህ ይሄ ፈጣሪ አትርፎሻል። ዝም ብሎ አካውንቱን ዘግተውት ብሩን ውሰጃሉ ወሰድሽ፣ ጥያቄ ቢመጣብሽ ከባድ ነው። ስለዚህ አርፈሽ ቁጭ በይ፣ ስራሽን ስሪ፣ ከዚህ ወንድ ራቂ፣ ብሎክ አድርገሽ ጥፊ። እሱን ለመርሳት መንገድ ጀምሪ፣ ስራሽ ላይ አተኩሪ፣ ቢዚ ሁኚ፣ ከሰዎች ጋር ሁኚ፣ እሱን ላለማሰብ ይሄንን መንገድ ጀምሪ። ግልጽ ነው? ይህ በቃ ዋ እሺ፣ አመሰግናለሁ አሌክስ። እሺ እኔም አመሰግናለሁ። እና የደረስሽበትን ደግሞ መተሽ ንገሪን። እዚህ ክትትል ያስፈልጋታል። የክትትል ካርድ አውጥታችሁ ስጧት። ተመላላሽ ክትትል ያስፈልጋታል። ፍቅር መፋቀር መብትሽ ነው። የእንዲህ ሃይማኖት ተከታይ ነኝ እንደዚህ ዘር ነኝ። ፍቅር ዘር፣ ቦታ፣ ቀለም አይመርጥም። እሱ ጉዳይ አይደለም። ግን የምታፈቅሪውን ሰው በጣም መለየት አለብሽ። የት ነው የወደቅኩት? እንዲህ ልባችሁን ዝም ብላችሁማ መስጠት የለም። ዋጋ የተከፈለበት ልብ ነው ሊኖራችሁ የሚገባው። ዲናትና ሰውየው ጊፍተር የሴት ጊፍተር የለም። እኔ ስለምንድን ነው ግን ማላፈቅረው ጊፍተር ካለሽ እስቲ እኔና አንቺ ደግሞ እንጣበስና ቤትሽ መጥቼ እንዴት ነው ሰላም። እኔስ በረከቱ አይደርሰኝ። ጤና ይስጥልኝ። ኔት እንኳን ደህና መጣሽ። እንኳን ደህና ምን እንታዘዝ? እድሉን ስለሰጣኝ ዛሬ አመሰግናለሁ። ብዙ ጊዜ እገባለሁ ያልኩኝ እድሉ ደርሶኝ አቅም ነበረ። እሺ ምንድን ነው ነገር? አፍቃሪ ነሽ? ምንድን ነው ብሎ ከጀርባሽ ጫጫታ አለ? እኔ እንደዚህ እኔም እንደዚህ ጓደኛ ነበረኝ ምናምን። ኧረ ቆይ ከጀርባሽ ጫጫታ አለ። ምንድን ነው ጮህ ጻልት ያለ? ንፋሱ የንፋሱ። እሺ ዝጊዋ ወይም
እሺ እንዴ ምንድን ነው? አሁንስ? እሺ ተው ችግር የለም ንገሪኝ። እሺ እና እንደዛ ነበረ ብዙ ነገር ያው ኢትዮጵያ ላይ ወደዚህ ወደ ስደት ከማምጣት በፊት አግኝቼው ምናምን ተያይተን ምናምን ነበር። ከዛ መጥቼ ብር ምናምን በምን ነበር በምንድን ነው የተዋወቃችሁት? መጀመሪያ የተዋወቅ በፌስቡክ ነበረ። ከዛም በፌስቡክ ዛሬ ፌስቡክ ብሎናል። የፌስቡክ ቀን ነው። እንዴት ተዋወቃችሁ ፌስቡክ ላይ? በስልክ ላይ በቃ እንደዚህ እኔ የሚፖስተው ነገር እሱም ላይክ ያደረገኝም እንደዛው ቴክስ ምናምን እሱም ይፖስታል ምናምን በቃ እንደዛ የሆነ ደጋት በላይክ ነው ቫይረሱ የገባው። እሺ እንግዲህ እንደዛ የሆነ ወደ እንትናለን ወደ ቢያንስ 6 ወር 7 ወር ሚያል እንትናለን። ከዛን በአካል እንገናኝ ምናምን አለኝ። እኔ ደግሞ በሰዓቱ ወደ አረባ ድምፅሽን ከፍ አድርጊው እስኪ ድምፅሽን ከፍ አድርጊው። ለምን የምትሸዋሸው? እኔ በሰዓቱ ወደ አረብ ሀገር ለማምጣት አዲስ አበባ ላይ ነበርኩኝ የዘመዶቼ ጋር። ከዛ እሱ ደግሞ አዳማ ነኝ ያለው ምናምን አለ። ከአዳማ ካለቅ እና ምናምን አልኩት። እንገናኝ ምናምን ስለኝ እሺ አልኩት። ያው ተገናኘን። ሻይ ቡና ምናምን አለ ብለን በቃ አውርተን ምናምን ተለያየን። ከዛ እኔም ወደዚህ እንግዲህ መጣሁ። ከመጣሁኝ በኋላ በቃ ብር ምናምን ስራ ለስራ ምናምን ስል ልካለሁ። እንደዚህ የሆነን መጨረሻ ላይ እኔ ልኬ ኢትዮጵያ ሲሄድ ምንም ነገር የለም። አረ ምንድን ነው 180 ነዳሽ እኮ። ቆይ ተረጋጊ። እንዲህ በጣም ፈጠንሽብኝ። የምን ብር ነው የምትልኪለት? ያው ከመጣሁኝ በኋላ እየሰራሁኝ ማለት ነው። ሁሉንም ትልኪያለሽ? ሁሉንም ነበረ በሰዓቱ እንዲገቡ። ቤተሰቦችንም ብዙ አላገኛቸውም። እነሱም በሰዓቱ መስመር ላይ ምናምን አይገቡም ምናምን። እሱን ብቻ ነው በቃ ማውራው። እንደዛ እየሆንኩ እየላኩለት እንደዚህ ይሰራለሁ እንዲህ ይሰራለሁ እያለ ልካለሁ። በቃ ማሳመን እንደዚህ በአፉ ምናምን ማስመሰል በጣም ነው የሚችለው። እኔ ደግሞ እውነት ነው የመሰለኝ በሰዓቱ። በቃ በደምብ ሁሉን ነገር የሚለው እሺ ነው የምለው። ምን ያላኩለት እስካሁን ድረስ? እኔ ያኔ እንግዲህ 2 አመቱን የሰራሁትን እንዳለ ነው። 10 ሳንቲም እጄ ላይ አላስቀረሁትም። ኳታር ስንት እንደላክሽለትም አላስታውስም። የኳታር ብር እንግዲህ ያኔ 1200 ነበር የሚከፈለኝ። ያንን በየወሩ እንግዲህ እየሰራሁ ለሱ ነው የምልክለት። እሺ ከዛ እንደዛ የሆነን ወደ ኢትዮጵያ እንግዲህ 2 አመቴን ከደረስኩኝ በኋላ ሴት ተቀበለኝ። እንትን ሲጠይቀው ያው ምንም ስራ የሚቀበልሽ በዛ ሀገር 2,000 ነው የሚከፈለኝ በኳታር ማለት ነው። እሺ ከዛን ድራሹን አጥፍቶ ነው ያልነው። ምንም ስራ ምንም እንትን ያለው ነገር የለም። ከዛን በጣም እንትን አልኩኝ ድጋሚ በቃ በጣም እንትን አልኩኝና ድጋሚ በቃ ጓደኞችን ከምንም እንትን ብዬ በቃ ወዲያውን ተመለስኩኝ። ያንን እንትን ላለ ማሰብ ብዬ ማለት ነው። አሁን ብሎክ አድርጎሽ ነው አይለው? እሱ ብሎክ አላረገኝም። እሱ አሁንም እንትን ሊሉ ይፈልጋል። ግን እኔ ደግሞ በዛ በጣም እንትን ስላለኝ ምንም ያወራሁት አይደለም። እሱ ያስፈራል። በቃ እኔ ያኔ ሳላቅ ጠፍቶ የሆነ ሆኗል። እየጠፋው ጠፍቷል። እኔም ያው ባለማወቅ እንደዚህ የሆነው እየሰራለሁ ያለ ይሰራለሁ እያልኩ ጠፍቷል። ስለዚህ ከዚህ በኋላ እንደዚህ ያላጠፋም እንደዚህ አላደርግም። በቃ ብርም ባትልኪ እንኳን እናውራ እንደዚህ እንቀጥል ምናምን ነው የምለኝ። እኔ ደግሞ ያው በዛ ልቤ በጣም እንትን አምኜው እንደዛ ስለሆነ በቃ እንትን ለማለት አልቻልኩም። እሱ ደግሞ አሁን ብትመጪም እዚህ ቤትም ብትኖሪም እኔ እንዲህ ያደርጋለሁ እንዲህ ምናምን ያለ ብዙ ማስፈራሪያ ምናምን ያደርጋለሁ። በቃ እንዲህ ቢያንስ አንቺ የሚታወሪ ሰውንም እንደዚህ አንቺ ነገ መተሽ አገባለሁ ራሱ የምታገቢውን ሰው ላይ ጉዳት አደርሳለሁ ያለሽበት ቦታ እየጀመረ ያለ ዝም ብሎ ያስፈራል። ምንድነው የምትፈልጊው አንቺ? እኔ
እሱን አልፈልገውም ብዬ ነው በራሴ የወሰንኩት። በቃ ምክንያቱም በጣም ውሸታም ነው። ሲቀጥል ደግሞ በጣም ውሸታም ነው። በጣም ያስመስላል። በዛ በቃ የወሰንኩት እኔ አልፈልግም በምለው ነው። እሱ ግን ምንም ልፋታ አልቻለም። እሺ ሚውት አድርጊ። ማደንዘዣ ውጓት። አንትወጋ ቀደም የምናወጣው ነገር አለ። ከአጥንቷ ውስጥ የገባ መርዝ አለ። ያንን መርዝ አጥንቷን ሰባብረን ገንጥለን ማውጣት አለብን። እኔ ብንቀጥል ይሻላል ነው ያለው። እጅኒ ይቀጥልብህ በዩ እንዲህ። ይህ ሰውዬ እኮ ማለት ነው ዘብጥያ መውረድ ያለበት ሰው ነው እህቴ። አሁን ይሄ ገንዘብ የላክሽለትና ምናምን ደረሰኝ ካለሽ ቀጥታ ብሩን ይዘሽ ሀገር ቤት ስትገቢ ፋይል ከፍተሽ ብሩን ማስመለስ አለብሽ። ጭራሽ ስለመቀጠል ነው የሚያወራው። እንዲ የደረሰበት መድረስ የለብሽም። ይሄ ሰውዬ እያወራሹ መሆኑ ራሱ ማመን አልቻልኩም እኔ። እንዴት ታወሪዋለሽ ይህንን ሰውዬ? ፌስቡክ ላይ ተዋውቃችሁ ብር የምትልኩላቸው። እኔ ግን ፌስቡክ ግን ምን ላይ ነው ግን? እስቲ ቼክ ማድረግ ሳይጠበቅብኝ አይቀርም። ከተጠቀምኩት 2 ዓመት ምናምን አለፈኝ። ፖስት ራሱ ጋረኩበት። ግድ የላችሁም ፌስቡክን ዞር ዞር ብዬ አየት ላድርገው። ግድ የለም። የህይወቴ መለወጫ መንገድ ያለ ዝም ብዬ ከሆነ እየለፋው ምናምን ድክም የሚለኝ ለዛም ሊሆን ይችላል። እና እንትን የህይወቴ መለወጫ መንገድ ፌስቡክ ነው። የህይወት መለወጫ መንገድ ፌስቡክ ነው እና ወደ ፌስቡክ እንድትሄድ ዘንድ የሚል ድምፅ እኔ እኮ ጠዋት ላይ ያንጫቀ በቃ ቅጭል እያለብኝ ነበር። በሰመመን ነው የምሰማው። ወደ ፌስቡክ ትሄድ ዘንድ ምናምን የሚል በህልሜ የሆነ ሰውዬ ሲነግረኝ እና ለካ አሁን አንቺ ይህንን ልትነግረኝም ነው። ለካ የ2 ዓመት የ3 ዓመትም ትልካላችሁ ፌስቡክ ላይ የምተዋወቀው። ጥሩ የቢዝነስ ሀሳብ ይመስለኛል። ፕሮፖዛሉን ነድፈን ወደ ስራ መግባት አለብን። አንቺ ወንድ የደረሰበት እንዳትደርሽ፣ የወንድ ድምፁላ ስልክሽ ላይ እንዳይሰማ። አሁን አንቺ ያጠፋሽውን ገንዘብ እስክትተኪ ድረስ ይሄ ማዕቀብ ነው። ምን ጥልብሽ ማዕቀብ ነው። አይሆንም፣ አይሰራም። ተጫውቶብሻል፣ ገንዘብሽን ወስዷል። አሁንም ሊያልብሽ ነው የሚፈልገው። ምክንያቱም አንቺ ስትታይ ምንም የምትነቂ አይደለም ለሱ። በቃ የምትነቂ መስለሽ አልታይሽም። በቃ ትልኪያለሽ እና አሁን ላይ እንደፈለገ ጠፍቶ አሸሸ ግዳሜ ብሎ በብርሽ ደንሶበት ጨርሶ ሲመጣ አሁንም አንቺ የዋህ በቃ የምትልኪ ስለሆንሽ እዛ ጋር ለምን ሄጄ አላልብም ብሎ ነው የመጣው። ስለዚህ ከዛሬዋ ቀን ጀምሮ ስልክሽ ላይ ስልኩ እንዳይኖር ብትዋሺና ብታወሪው እንደርስበታለን። ይኸውልሽ ስልክሽ ሚውት አድርጊ። ማናሻለሽ አሁን ማደንዘዣ ውጓት። ይሄ ማደንዘዣ ምንም ፋይዳ የለውም። 5-6 አድርገው ውጋልኝ። ጸጥ ብለሽ ስሚ። አሁን አንቺ ከዛሬ በኋላ ምንም ማስተባበል ምናምን አያስፈልገውም። ከዛሬ በኋላ የእሱ ስልክሽ ላይ እንዳኖር ፎቶግራፍ፣ የተጻጻፋችሁት፣ ያወራችሁት ምናምን አለቀ። የለም አዲስ ሲም ካርድ አውጪ። ይሄ ፈጣን የሆነ ኦቨርዶዝ ነው መንሰጥሽ ላንቺ። ምክንያቱም በጣም በጥልቀት ገብተሻል ብዙ ነገር ውስጥ። ስለዚህ አንቺን ወቅተን አስተኝተን ነው ነገሮች እንዲያልፉ ማድረግ ያለብን እንጂ ካላስተኛነሽ ኮማ ውስጥ ችግር ነው የሚፈጠረው። አትሰሚም፣ በዚህ ሁኔታሽ አትሰሚም። ነገም ትልኪለታለሽ። ስለዚህ ይኸውልሽ አዳምጪ፣ ቀልዴን አይደለም። ከዚህ እንደወጣሽ ይህን ስልክሽን ሲም ካርድሽን ሰብረሽ ጣይ፣ እንዳያገኝሽ። ሰውየው አግኝቶ ካወራሽ ፍስስ ነው የምትይው፣ ትቀልጫለሽ። እንደ ቅቤ ነው የምትቀልጭው። እኔን ሁላ አትሰሚም። የአሌክስ የሚባለው ዝም ብሎ ላይ ምናምን የሚባጠረ ነው እሱ እባክህ፣ ዝም ብሎ ወሬ እሱ ያወራ፣ ዝም ብሎ ወሬ ብቻ ነው የምትይኝ። እሱ ሲያወራሽ በፍቅሩ ስትቀልጪ እኔ ሁላ ትዝ ነው ማልልሽ። ስለዚህ ሁኔታሽ በጣም አስፈሪ ስለሆነ ይኸውልሽ ከዚህ እንደወጣሽ ሲም ካርድሽን ቀይሪ። ከዛ አንድ አዲስ የእሱ ስልክ አይኖርሽም። ስራሽን ስሪ፣ ገንዘብሽን ሴፍ አድርጊ። ለቤተሰብ እንዳትልኪ፣ ለጓደኛ፣ ለዘመድ አዝማድ፣ ለማንም አትልኪ። ይሄ የ2 ዓመት ገንዘብ እኮ ማለት እህቴ በጣም ብዙ ነው። 1000 ብር እንኳን ቢከፈልሽ
እንደው 800 ምናምን እንኳን አስቀመጥሽ ብለን ብናስብ አባዥ ውስጥ በ2 ዓመት ይህንን እስክትተኪ ድረስ ወለም ዘለም የለም፣ ፍቅረኛ የለም፣ እጅናጀን የለ፣ ፌስቡክ የለ፣ ቲክቶክ የለ፣ ምን የለ። ጠዋትና ቀን ማታ ስራ ላይ ፎከስ ማድረግ ግልጽ ነው። እሺ እሺ፣ ይህን ታደርጊያለሽ? አረጋለኝ። ኧረ እኔ ሲጀመር አሁን ለማውራት እንኳን ምን እንትን ብል እኔ አልፈልግም። ለማውራት ከዘጋኝ ቆይቻለኝ፣ ግን በየት እንደሚመጣ እኔ አላውቅም። እየመጣ በቃ ይኸውልሽ፣ ሰውየው ጂኒ ነው። በየት እንደሚመጣ አይታወቅም። አሁን እዚህ ጋር ስትዘጊ በጓሮ በር ይመጣል። መንፈስ ነው። ስለዚህ እኔ ፍቅር እንዴት ነሽ ናፈቅሽኝ፣ እራት በልተሽ ይሆን ያንቺን ድምፅ ሳልሰማ እኮ እንደው ቀን ራሱ አይሆንልኝም ሲልሽ ነቃለበሽ ቀላት ነው። በቃ ትረሺዋለሽ፣ ብሩንም መዋሸትሽንም ጂኒ መሆኑንም ትረሺው ነው ወይ ኔ ውድት ይዋለሽ። ይሄን ስለምናቅ ዘመን እኔ ጋር አልፏል። እውነት ለመናገር እኔ እንኳን አሁን በአሁኑ ሰዓት እንኳን ለማውራት እሱን ድምፁን ሲሰማ ራስ በጣም ራሴን ነው የሚያ እሱን ታዩ። እኛ የምናውቀው ስራችን ነው፣ በየቀኑ የምንወገው መርፌ ነው። እሱን ታዩና አሁን ያዘዝንልሽ መርፌ ስልክሽን መቀየር ነው። በየትም አይመጣም። ያኔ ለእናትና ለአባት ቁጥርሽን ትሰጫለሽ፣ ለማንም እንዳሰጡ ብለሽ አዲስ ቁጥር፣ አዲስ ገጽ፣ አዲስ ዋትሳፕ፣ አዲስ ቴሌግራም ወንድ የሌለበት ወንድ የሚባል ሀይ የኔ ቆንጆ ብሎ ሲመጣ ብሎክ መሳቅ አይቻልም። ብሎክ አርገሽ ስራሽን ስሪ። ገንዘቧን እስክትተኪ ድረስ ወደ ቀኝና ወደ ግራ ራሱ እንዳትዞሪ እሺ። እንደዛ አርጊ። እሺ፣ አመሰግናለሁ። እግዚአብሔር ይባርክ። እሺ፣ አፈጻጸሙን ተከታተሉ። አሁን ነርስ ቤት ድረስ ይላክላትና ተመድቦላት ቀን በቀን አፈጻጸሙ ላይ ክትትል ያስፈልገዋል። እሷ የምታደርግም አይመስለኝም። በዚህ ሁኔታሽ ለአንገትሽም አትመለሽ።